ሰው በበዛበት ፐብሊክ ኤሪያ ላይ ማንበብ መቼ ነው እንደ ነውር መቆጠር የጀመረው? ለምን እንደሆነ አላውቅም። ካፌ ውስጥ ሊሆን ይችላል፣ ታክሲ ላይ ለማንበብ በጣም ነው የምፈራው፣ የምሸማቀቀው። ይሄ ደግሞ የኔ ብቻ ሳይሆን የአብዛኞቻችን ስሜት ይመስለኛልና አንባቢ ሁኜ ሳይሆን ማንበብን ልምድ ማድረግ ሀቢት ማድረግ የህይወቴ አንድ አካል ማድረግ ምፈልግ ሰው ነኝ። እንደዛ ማድረግ እየፈለጋችሁ በጣም እንደዚህ አይነት ነገሮች የሚይዛችሁ ሰዎች ለሚቴሊዮ ትራይ ቱዴይ ያላችሁበት ቦታ ላይ ካፌ ውስጥ ሆናችሁ 1 ሰዓት 30 ደቂቃ የሚያስጠብቅ ጓደኛ ካላችሁ መጽሐፋችሁን አውጥታችሁ አንብቡ። የግዴታ ፋንሲ ፕሌስ መሄድ የለባችሁም ይሄን ልምድ ለማዳበርና ታክሲ ውስጥ ባስ ውስጥ አይኖ ኢትዮጵያ ውስጥ ለማንበብ ይከብዳል፣ ግን አትሊስት ካፌ ውስጥ ሰው በምትጠብቁበት ጊዜ try it. This is one of the best experience I have in my life. Like የትም ቦታ ሄጄ ማንበብ መቻሌ በጣም ደስ የሚለኝ ነገር ነውና ማንበብ የምትፈልጉ ሰዎች ሞክሩትና ሳውቁኝ ማለት ፈልጋለሁ። አመሰግናለሁ።